በአንድ መንደር መሃል ቀጥታ ወደ ሰማይ የሚያመራ መጨረሻው የማይታይ ትልቅ ደረጃ ነበር። በዓመት 2 ጊዜ ከበርሜል ስር ስም በመምረጥ ወደ ላይ የመውጣት ቀን ያደርጋል። መመረጥ ትልቅ ክብር ነበር። የመንደሩ ሰዎች በኩራት እየፈነደቁ ነበር። ከመንደሩ ሰዎች አንድ ሕፃን ልጅ ተመረጠ። እህቱም ፀጉሩን አስተካከለችለትና እምባ እየተናነቀች አቀፈችው። እሷም በተመረጠች ጊዜ እንደገና ታያዋለች። ሽማግሌው ደረቱ ላይ ተጭኖ ለጥቂት ጊዜ መረመረው። ከዚያም ምንም ሳይናገር ወደ ጎን ራቀ። ልጁም የመንደሩ ሰዎች ሲያጨበጭቡለት ወደ ላይ መውጣት ጀመረ። እህቱ ግን ደመና ሲውጦ ስታይ የሆነ ነገር ልክ እንዳልሆነ ተሰማት። አመሻሽ ላይ ሁሉም ሲተኙ ከመንደሩ ወጣችና ወደ ደረጃው መሰረት ደረሰች። ሳይመረጡ ወደ ደረጃው መውጣት ማለት ከዚህ በኋላ ስሟ ፈጽሞ ሊጠራ አይችልም ማለት ነው። ይህንን ካደረገች ወንድሟን ዳግመኛ ላታየው ትችላለች። ነገር ግን በድፍረት ወደ ደረጃው መውጣት ጀመረች። ተስፋ ሳትቆርጥም ወደ ላይ መውጣት ቀጠለች። መንደሩ ከታች እየተሰወረ ሲሄድ አየሩ በጣም ቅዝቃዜው እየጨመረ ሄደ። የሆነ ትልቅ በር አገኘች። ስትከፍተውም ለካ ወንድሟ ከፒያሳ ወደ አዲሱ ገበያ በሚወስደው መንገድ ሳሬም ሆቴል አጠገብ በሚገኘው ሳይት በ1 ዓመት ተኩል የሚጠናቀቅ በ10% ቅድመ ክፍያ ባለ 1 መኝታ በ707,000 ብር ሲገዛ ታገኘዋለች። እሷም ይህንን ስታይ በ4 ኪሎ የሚገኘውን የንግድ ሱቅ 34 ካሬ እዛው ገዝታ በ1 ዓመት ተኩል ለመረከብ ከወንድሟ ጋር ትመለሳለች። እርሶስ ምን ይጠብቃሉ? ወደ ግል አሴቶ ዛሬውኑ መውጣት ይጀምሩ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ መጠቀም ይችላሉ።